አሜሪካና እስራኤል በኢራን ላይ የሚያካሂዱትን ጥቃት ከጀመሩበት ደቂቃ አንስቶ እስካሁን ድረስ ዋነኛ ኢላማ እያደረጓቸው ያሉት የሀገሪቱን ከፍተኛ ፖለቲካዊና ወታደራዊ መሪዎችን ነው። በመጀመሪያው ቀን ጥቃት የሀገሪቱን ጠቅላይ መሪ የሆኑት አያቶላ አሊ ሀሚኔን ጨምሮ ሌሎች ቁልፍ ባለስልጣናት በጽህፈት ቤታቸውና በመኖሪያ ቤታቸው በተፈጸሙ ጥቃቶች ገድለዋል። በአገሪቱ ውስጥ በተለያዩ የስልጣን ደረጃ ላይ የሚገኙ በርካታ ፖለቲካዊና ወታደራዊ ባለስልጣናት ባለፉት ዓመታት ጭምር ተገድለዋል። አሁን የተከፈተው ጦርነት ደግሞ ሌሎችንም የጥቃት ኢላማ አድርጓቸዋል። እስራኤልም እንግዲህ የኢራን የደህንነት ሚኒስትርን መግደሏን ዛሬ አስታውቃለች። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ የኢራኑ የደህንነት ሚኒስትር ኢስማኤል ሀቲብ መገደላቸውን ተናግረዋል። ካትዝ በመግለጫቸው ላይ ትናንት ሌሊት የኢራን ደህንነት ሚኒስትር ሀቲብ ተወግደዋል ብለዋል። ኢራን ስለ ሚኒስትሩ መገደል እስካሁን ያለችው ነገርም የለም። ኢስማኤል ሀቲብ የኢራን የደህንነት ሚኒስትር ሆነው የተሾሙት በቀድሞ የአገሪቱ ፕሬዝዳንት ኢብራሂም ራኢሲ ከ5 ዓመታት በፊት ነበር። ከሟቹ ጠቅላይ መሪ አያቶላ አሊ ሀሚኔና ከሌሎችም የኢራን ከፍተኛ መሪዎች ጋር እስላማዊ ሕግን ያጠኑ ሲሆን ቀደም ሲል በደህንነት መስሪያ ቤት ውስጥ እንዲሁም በጠቅላይ መሪው ጽህፈት ቤት ውስጥ በከፍተኛ ኃላፊነት ሰርተዋል። በአውሮፓውያኑ 2022 የደህንነት ሚኒስትሩ በአሜሪካና በአጋሮቿ ላይ የበይነ መረብ ጥቃት እንዲፈጸም አመቺ ሁኔታን ፈጥረዋል በሚል በአሜሪካ የገንዘብ ሚኒስቴር ማዕቀብ ተጥሎባቸውም ነበር። ሀቲብ በኢራን አብዮት ከተካሄደ ከአንድ ዓመት በኋላ ከ45 ዓመታት በፊት የእስላማዊው አብዮታዊ ዘብ አባል በመሆን ነው በመንግስት ውስጥ ለማገልገል የጀመሩት። በተመሳሳይ ትላንትና በኢራን መንግስት ውስጥ ከፍተኛ ተሰሚነት የነበራቸው የአገሪቱ የብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላራጂኒ ተገድለዋል። ለተገደሉት ባለስልጣናት የሽኝት ስነ ስርዓት ከፍተኛ ቁጥር ያላቸው ኢራናውያን አደባባይ መውጣታቸውም ተሰምቷል። ማክሰኞ ዕለት በእስራኤል ጥቃት በተገደሉት የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላራጂኒ የሽኝት ስነ ስርዓት ላይ ከፍተኛ ቁጥር ያለው ህዝብ መገኘቱን ከቴህራን የሚወጡ መረጃዎች አመላክተዋል። በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው ላራጂኒ በተጨማሪ በተመሳሳይ በእስራኤል የተገደሉት የአብዮታዊ ዘቡ የሚሊሻ ክንፍ የሆነው የባሲጅ ታጣቂ ኃይል አዛዥ ለጎላም ሬዛ ሶሌማኒም እና በአሜሪካ ጥቃት በተፈጸመበት የኢራን የጦር መርከብ ላይ ለተገደሉ 84 ባህርተኞችም በአንድ ላይ ሽኝት ተደርጓል። የኢራን እስላማዊ አብዮታዊ ዘብ በበኩሉ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኳታር ውስጥ በሚገኙ የነዳጅ ማውጫዎች ላይ ጥቃት ሊሰነዝር እንደሆነ አስጠንቅቋል። በዚህም ምክንያት በባህረ ሰላጤው አካባቢ ባሉ የነዳጅ ማምረቻ ተቋማት ውስጥና በዙሪያቸው የሚገኙ ሰዎች ለቀው እንዲወጡም ትዕዛዝ አስተላልፏል። ከአብዮታዊ ዘቡ ጋር ግንኙነት ያለው ታስኒም የዜና ወኪል በቴሌግራም ገጹ ላይ አስቸኳይ ማስጠንቀቂያ በሚል ባወጣው መልእክት ዜጎችና ነዋሪዎች በዝርዝር ካስቀመጣቸው የነዳጅ ማዕከላት አቅራቢያ እንዲርቁ አዟል። እነዚህም በሳውዲ አረቢያ የሚገኙት ሳምሬፍ የነዳጅ ማጣሪያና አልጁቤይ ፔትሮኬሚካል ማምረቻና ማሳኢድ ኩባንያ እንዲሁም በተባበሩት አረብ ኤሚሬትስ የሚገኘው አልሆሳን የጋዝ ማውጫ ቦታ እንዲሁም በተጨማሪ በኳታር የሚገኘው ራስ ላፋን የነዳጅ ማጣሪያ ሲሆኑ መግለጫው እነዚህ የነዳጅ ማዕከላት ቀጥተኛና ተገቢ ኢላማዎች በመሆናቸው በሚቀጥሉት ሰዓታት ውስጥ ጥቃት ይፈጸምባቸዋል። ስለዚህም ሁሉም ዜጎች፣ ነዋሪዎችና ሰራተኞች በአስቸኳይ ከነዚህ አካባቢዎች ለቀው በመውጣት ሳይዘገዩ ደህንነቱ ወደ ተጠበቀ ርቀት እንዲሄዱ ጠይቋል ብሏል።